በፒኮሮና ኩሊስ ኢንተርቴይንመንት የተዘጋጁ ያልታተሙና በሌሎች ለህትመት የበቁ የጽሑፍ ስራዎች፣ ግጥም፣ ልብ ወለድ፣ መጣጥፍ፣ ወግና እውነተኛ ታሪኮች በአዲስ ዓለም ዩቲዩብ ትረካ በድምጽ ይቀርባሉ። አሁን ደራሲ ዘሪሁን አስፋው አዘጋጅቶ የሥነ ጽሑፍ መሰረታዊያን በሚል ካሳተመው በተከታታይ ከሚቀርበው ውስጥ ክፍል 1 ቁጥር 2ን አቀርባለሁ። አድማጮች በመጀመሪያ ደራሲው በመግቢያው ላይ ያስቀመጠውን 5 መስመር ብቻ የሚሆነውን ለዛሬ እዚህ ላይ ማቅረብ ፈልጋለሁ። የሥነ ጽሑፍ መሰረታዊያን በዋናነት የተጻፈው በአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ሥነ ጽሑፍ ክፍል ለሚሰጠው ፋንዳሜንታልስ ኦፍ ሊትሬቸር ለተሰኘው የትምህርት አይነት ነው። መጽሐፉ በሌሎች ኮሌጆች ለሚሰጡ ይህን መሰል ትምህርት አይነቶችም ይሆናል። ለቋንቋ መምህራንና ሥነ ጽሑፍ ጋር ለመተዋወቅ ለሚሹ አንባቢዎችም በቂ ግንዛቤ ለማስጨበጥ አቅም አለው ብዬ አምናለሁ። ይህንን ያለው የመጽሐፉ ባለቤት ዘሪሁን አስፋው ነው። ዘሪሁንን እናመሰግናለን። አድማጮች ትረካውን ከወዳችሁት ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አድርጉት። አቅራቢና ተራኪ ምስራቅ በቀለ። የተዘጋጀበት ቀን መጋቢት 4 2017 ሐረር። የሥነ ጽሑፍ መሰረታዊያን ክፍል 1 ቁጥር 2። የሥነ ጽሑፍ የዘመናት ታሪክን ስንመለከት የህይወት ታሪኮች፣ የግል ማስታወሻዎች፣ የጉዞ ትውስቶች፣ ወጎችና የፍልስፍና ስራዎች ከሥነ ጽሑፍ ይቆጠሩ እንደነበር እንገነዘባለን። እነዚህ ሥነ ጽሑፍ ለመባል የበቁት በአማረ ቋንቋ በትባ የሐሳብ አገላለጽ ተቀነባብረው በመጻፋቸው ነው። ለምሳሌ በአንዳንዶች ዘንድ የግሪካዊው የፕሌቶ የፍልስፍና ሥራ እንደ ሥነ ጽሑፍ ይቆጠራል። በጽሑፍ ስር ለመመደብ የበቃበት ምክንያት በተውኔታዊ ምልልስ በመቅረቡና ምልልሱም በእውን ዓለም ሰዎች መካከል የሚደረግ ሐሳብ ልውውጥ በመምሰሉ እንደሆነ ይነገርለታል። ሌሎችም ይህን መሰል ስራዎች የሥነ ጽሑፍ እንደሆኑ አድርጎ መቁጠር ነገር ብዙዎች ባይስማሙበትም በአንዳንዶች ዘንድ እንደሚታመንበትና ተዘውትሮም እንደሚነገር ይወሰን። ነገር ግን በተለምዶ ሥነ ጽሑፍ የሚለው ቃል በትክክል የሚመለከተው የተመሰከረለት የጥራት ደረጃ ያላቸውና በስርወ ወይም በግጥም ጻፉ ስራዎችን ብቻ ነው። ደረጃቸውም የሚለካው ሕይወትን ሳቢነት፣ ግለወጥነትና የአገላለጽ ትባት ባለው ሁኔታ በማሳየታቸው የሚለው አመለካከት ደመቅ ብሎ ይታያል። ሥነ ጽሑፍ የተሰጡትን ሁለት ብያኔ አቅጣጫዎች ባጭሩ ተመልክተናል።
ከነዚህ አቅጣጫዎች የእኛን ትኩረት የሚስበው ሁለተኛው ማለትም ስነ ጽሑፍን ለተወሰኑ የፈጠራ ስራዎች ብቻ የሚሰጠው በመሆኑ እሱን ዝርዝር አድርጎ መመልከት ይገባል። እዚህ ስነ ጽሑፍ ስንል ከሁሉ አስቀድሞ ከከያኒው የተፈጠረ ከያኒው የሚያበጀው የኪነ ጥበብ ስራ መሆኑ መታወቅ አለበት። ይህ የፈጠራ ስራ የሰውን የተለያዩ ገጠመኞችና የኑሮ መልኮች ሲያሳይ የሚችል የሰዎች ሀሳብ መግለጫ ነው። ሰዎች ስለ ራሳቸውና ስለ ሕይወት የሚሰማቸውን የሚያስቡትንና የሚመኙትን በአጠቃላይ ግንዛቤያቸውን በቋንቋ አማካኝነት የሚያንጸባርቁበት ኪነ ጥበብ ነው። የኪነ ጥበብ ስራን በመሆኑ ውበት አለው። ውበት ካለው ደግሞ ስሜትን ይነካል፣ ይማርካል፣ እናም ያስደስታል። ይህ ደግሞ የሚገኘው የሰው ባህሪና ድርጊት ሰው ከተፈጥሮና ከማህበረሰቡ ጋር ያለው ቁርኝት እውኑና ፈጠራው ባንድ ተጣምረው በተወሰነ ቅርጽ ሲቀርቡ ነው። ስነ ጽሑፍ በዚህ መልክ የሚያሳየው እውነትን በቦታና በጊዜ ተወስኖ የሚኖረውን የሰውን ግለሰባዊና ማህበራዊ ህይወትንና እውነትንም አጣምሮ በመያዙ ነው ውበት ሊኖረው የቻለው። ይህ ውበት ደግሞ ከፍ ብሎ እንደተመለከተው በደራሲው የምናብ ጥልቀትና ስፋት እንዲሁም የፈጠራ ችሎታ የሚገኝ ነው። የመጀመሪያው የሥነ ጽሑፍ ሀያሲ ተብሎ የሚነገርለት ግሪካዊ አሪስቶትል እንደገለጸው ማንኛውም ውበት ያለው ነገር ሕይወት ያለውም ሆነ ከተለያዩ ነገሮች የተሰራ አካል ውበት የሚያገኘው እሱን የፈጠሩት ነገሮች ስርዓት ባለው መንገድ በመቀነባበራቸው ብቻ ሳይሆን በሚቀነባበሩበት ጊዜ እያንዳንዳቸው ባላቸው የተወሰነ ልክ ወይም መጠን። ይህ ልክና መጠን የማይቀር ነው። ምክንያቱም ውበትን ለማግኘት ነገሮች በተወሰነ መጠንና ስርዓት ተቀነባብረው መጣመር አለባቸው። በስነ ጽሑፍም እውነትና ሕይወት በተገቢው መጠን ወይም ልክ ተቀናብረው ተጣምረው መገኘት ያለባቸው መሆኑ ግልጽ ነው። እንዲህ በመሆኑ ነው ስነ ጽሑፍ ከፍ ብሎ እንደተመለከተው የማራኪነትና የስሜት ነኪነት ኃይል ሊኖረው የቻለው። እንዲህ ያለው ኃይል በሌሎች በሙዚቃ፣ በስዕል፣ በቅርጻ ቅርጽና በመሳሰሉት የኪነ ጥበብ ዘሮችም የሚገኝ አይነተኛ ባህሪ መሆኑን መገንዘብ ያሻል። በቆሙ ሲታይ ስነ ጽሑፍ የሚለው ቃል በጽሑፍ የተቀረጸውን ብቻ የሚያመለክት መሆኑ ግልጽ ነው። ነገር ግን የሰው ልጅ የጽሕፈት ባህል ከመጀመሩ አስቀድሞ ስሜቱን የሚገልጽባቸው ቃላዊ ፈጠራዎች እንደነበሩት ይታወቃል። አሁንም ቢሆን አሉ፣ ወደፊትም ይኖራሉ። ስለዚህ ስነ ጽሑፍ ስንል ህልውናቸው በቃል የሆነውን ፈጠራዊ ሐሳብ መግለጫ ቅርጾችንም ጭምር መሆኑን መገንዘብ ይገባል። እስካሁን የተነሱትን አበይት ነጥቦች በመጠቃለል ስነ ጽሑፍ በተለያዩ ቅርጾች በቋንቋ አማካኝነት የሚከሰት ለሰዎች የሚዘጋጅ የገጠመኝ ማንጸባረቂያና ሕይወትንና እውነትን በአንድ አጣምሮ የሚይዝ ህልውናው በቀለም በጽሑፍ የሆነ የፈጠራ ስራ ነው ማለት እንችላለን። ይህ እንግዲህ በዋናነት ስነ ግጥምን፣ ተውኔትን፣ ረጅምና አጭር ልቦለድን እንዲሁም ከነዚህ ጋር ኪነ ጥበባዊ ተቀራራቢነት ያላቸውን ጽሑፎችና የተለያዩትን የስነ ቃል ሀብቶች ያጠቃልላል ማለት ነው። ወደፊት በሚመጡት ምዕራፎች እንደምናየው እነዚህ የስነ ጽሑፍ ቅርሶች ተለይተው የሚታወቁባቸው የየራሳቸው ባህሪያት ሲኖራቸው፣ ሁሉም የስነ ጽሑፍ ዘሮች በመሆናቸው ደግሞ የጋራ ባህሪያት አሏቸው። አንድ ድርሰት ከስነ ጽሑፍ ጎራ ሊመደብ የሚችለውም እነዚህን የተናጠልና
የጋራ ባህሪያትን ይዞ የተገኘ እንደሆነ ነው። የሥነ ጽሑፍ መጠነ ርዕይና የመኖር ምክንያት። ለመሆኑ ይህ በተለያዩ ቅርጾች ይከሰታል የተባለው ስነ ጽሑፍ የሚይዛቸው ነገሮች ምን ምን ናቸው? በስነ ጽሑፍ ሲባል ወይም ሲገለጽ የሚችል ነገርስ ይኖር ይሆን? የስነ ጽሑፍ መኖሩ ምክንያቱስ ምንድን ነው? እነዚህና ሌሎችንም በተከታታይ እንመለከታለን። የዛሬው በዚህ ተጠናቋል። በተከታዩና በሌሎች ርዕሶች እስከምንገናኝ ሰላም ሁኑ።